በራሴ ደርሼበታለሁ። ስራዬ ይሄ ነው። አንተና ሜሌክ የሻን ሳሎኖችን ትልቅ ቤት በሐዘን ስሜት ስትመለከቱ ሳይ የሆነ የተለየ ታሪክ እንደነበራችሁና የልባችሁ ስብራት ይታይ ነበረ። ችግራችሁ እሱ ነበር። ያልቋጫችሁት ምዕራፍ ነበረ። በዛ ላይ ደግሞ ከአክሱ እዚህ ድረስ ለመምጣት ያስቻላችሁ ምን ቢሆን ነው? በጣም ማወቅ ፈልጌ ነበር። ኖ ወንድሜ፣ በጣም ይቅርታ እባክህን፣ በንጹህ ልብ ይቅር በለኝ። ከአንተ ለመደበቅ ፈልጌ አይደለም፣ ግን ከአፌ አውጥቼ መናገሩን በቃ ፈራው። ስለዚህ አሁን ሱምሩ ልጆቼ ብላ እንድጠራችሁ ነው የምትጠብቀው? አዎ እንደዛ ነው ወንድሜ። አዎ ነው፣ ግን ለእኛም ያው ባዶ ተስፋ ነው። ባዶ ተስፋ እንዲሁ አንድ ቀን ልጆቼ ብላ ትጠራን ይሆናል። ያው ምናልባት ማለት ነው። ትጠራችኋለች፣ በደንብ ትላችኋለች። ታገስ፣ በፍጹም ተስፋ አትቁረጥ። ቤም ያለክ ማድረግ ትችላለሽ። ለሰራተኞቹ ደሞዛቸውን በሚገባን የከፈልናቸው አይደል? አመሰግናለሁ መሌክ። ጂሃን እንኳን ደህና መጣሽ። አመሰግናለሁ። ይኸውልህ ትንሽ ፈርቻለሁ። ማለቴ በደስታ የሚመጣ ፍርሃት። መሌክ ምንም የሚያስፈራ ነገር የለውም። ዘና በይ። እሺ እንዳልክ። ግን አባቴ ይህን ነገር አይሆንም ቢልስ? ብዙም ለእኔ ጥሩ አመለካከት እንደሌለው ታውቃለህ። የእሱን ፍቃድ አልጠይቅም። ነይ እንሂድ። አዎ ልክ ነው። ላይና ውስጥ ያለውን ያንን ሆቴል የሆነ ጊዜ ላይ ለሽያጭ አቅርበነው ነበር፣ ግን ከዛ ሐሳባችንን ቀየርን። መሸጡን ትተነዋል። ትንሽ ቆይቼ መልሼ ልደውልልህ። ሰላም ነው አባዬ? ደህና ነኝ ልጄ። መሌክ አዲሷ ረዳቴ ናት። አልገባኝም። ረዳቴ እንድትሆን ቀጥሬያታለሁ። እስከማውቀው ድረስ ግን መሌክ እቤት ውስጥ ወይዘሮ ኒሃየትን እንድትረዳት አይደለም እንዴ ቀጠርናት? አይደል እንዴ ጂሃን? አዎ ለወይዘሮ ኒሃየት አዲስ ረዳት ቀጥሬላታል። ጂሃን፣ የሻን ሳላን ድርጅት ውስጥ ረዳት ጸሐፊ መቅጠር ቀላል ተደርጎ እኮ መታየት ያለበት ነገር አይደለም። አባዬ ማን ነው ቀላል አድርጎ ይታያል ያለው? አቶ ጂሃን፣ እኔ እኮ ያው አባዬ እንኳን ደስ አለሽ እያለሽ ነው አይደለም እንዴ አባዬ? እንኳን ደስ አለሽ። አመሰግናለሁ። ፒናር አንዴ ላናግርሽ እችላለሁ? አቤት አቶ ጂሃን። መሌክን ተዋወቂያት፣ አዲሷ ረዳቴ ናት። ሰላም፣ እንኳን ደህና መጣሽ። ስለ ተዋወቅሽ ደስ ብሎኛል። ፒናር ውዴ እባክሽ ቦታውንና ስለ ስራው አንዳንድ ማብራሪያ ብትሰጫት ደስ ይለኛል። እሺ እባክሽ፣ በዚህ በኩል። መልካም እድል። አመሰግናለሁ። ጂሃን ጂሃን። አቤት አባዬ። ምን ለማድረግ እየሞከርክ ነው? እየሞከርኩ አይደለም እያደረግኩ ነው አባዬ። መሌክን ጸሐፊ አድርጌ ቀጥሬያታለሁ። ስለፈጠረህ አንተ ልጅ አቁም። ልጅቷን ሁሌ ከጎን ለማድረግና አብራት ለመሆን ብለህ ነው። አባዬ አንደኛ ነገር ካላወቅኩ ስማ መሌክ ነው። ሁለተኛ ደግሞ በየሰዓቱ በየደቂቃው አብሬያት መሆን ስለምፈልግ ነው አባዬ። በቃ ይኸው ነው። ጂሃን ይኸውልህ አባዬ፣ እኔ መሌክን እወዳታለሁ። ምን? ከመሌክ ፍቅር ይዞኛል። ገና እንዳየኋት ነው የፈቀርኳት። ለምንድነው አትረዳኝ? የምርህን ነው ጂሃን? እና ሴቭላይስ ምን ልትሆን ነው? ሴቭላይስ ምንድን ነው የምትሆነው ብዬ እየጠየቅኩ ነው። ሴቭላይን ፈተህ ከዛ መሌክን ልታገባ ነው ሐሳብህ? አዎ አባዬ፣ ከ3 ወር በኋላ ከሲቪሌ ጋር እንፋታለን እና ከዛ መሌክን አገባታለሁ። በቃ ስማ ጂሃን፣ ትዕግስቴን አትፈታተነው እሺ? ምንም የማናቃትን ሴት ቤተሰባችን ውስጥ አምጥተህ ከዛ ጭራሽ ልታገባት አትችልም። እሰማኛለህ? ነገሮች በጭራሽ እንደዛ አይሰሩም። ይሰራሉ፣ በደንብ ይሰራሉ። እና ሲሰራም ታያለህ። ትዕግስት ይኑር አባዬ። ጂሃን፣ እንገናኛለን አባዬ።
እሺ ወንድሜ እየመጣሁ ነው። ይኸውልህ ደህና ነኝ ወንድሜ፣ አታስብ። ቆይ ረፍት አድርግ፣ አገግም፣ ወደ ራስህ ተመለስ። ለመሄድ ዝግጁ ስትሆን አንዳቸውን ጥራቸውና ይወስደዋል። እሺ ምንም አታስብ። ሸክም የሆንኩብህ እየመሰለኝ ነው። እባክህ ወንድሜ፣ ወንድም ለወንድሙ ሸክም አይሆንም። ዝግጁ ነን ወንድሜ። እሺ መጣሁ። በል ራስህን በደንብ ጠብቅ ወንድሜ። መልካም ዜና እጠብቃለሁ። እሺ ምንም ችግር የለም። አንተ እንዳልከው ይሆናል። ትንሽ ተረጋጋ። አመሰግናለሁ። እንሂድ ሴልቹክ። እንኳን ደህና መጣህ ጌቴ። ሻንጣህን እንቀበልህ። አመሰግናለሁ። ጓደኛዬ ሴልቹክ ያዛቸው። በል እንሂድ። አቶ ታሲን እንኳን ደህና መጣችሁ። አመሰግናለሁ። ሻንጣዎቹን እኛ ማምጣት እንችል ነበር። አያስፈልግም፣ የእኔ ሰዎች መያዝ ይችላሉ። አቶ ሳሚት እዚህ ነው? አዎ እዚህ ነው ጌታዬ። አቶ ጃን ክፍል ነው ያሉ። ላሳውቆ እችላለሁ። አያስፈልግም፣ እኔ ራሴ ሄዳለሁ። ኑ ሰዎች። ይህን መቀነስ አለብን። የሻንሳላን ቤተሰቦች መግባት እችላለሁ? ሸሪካችሁ መጥቷል። ግባ ታሲን፣ እንኳን ደህና መጣ። አመሰግናለሁ ሳሚት። ወንድም ታሲን እንኳን ደህና። አመሰግናለሁ ጂሃን፣ እንኳን ደህና ቆያችሁኝ። ግን ባዶ እጄን አልመጣሁም። ሰዎች ሴልቹክ ኑ ግቡ። እዚህ ጋር አስቀምጠው። ታሲን፣ ይህ ሁሉ ቦርሳ ምንድን ነው? ታየዋለህ። ክፈተው ወንድሜ። ይህ ሁሉ ገንዘብ ምንድን ነው ታሲን? ወንድሜ ምንድን ነው እያደረግክ ያለው? እንግዲህ ሽርክናችን ከታላቁ የሻንሳላን ግሩፕ ጋር ነው። ዝም ብለን ባዶ እጃችንን እያወዛወዝን መምጣት አለብን እንዴ? ካፒታል ማውጣት አለብን። ልክ አይደለም እንዴ ጃን? ጂሃን ልጄ፣ ራሴን መቆጣጠር አልችልም። አዲሱ ሸሪካችንን ማቀፍ አለብን። ና ወደዚህ። ያደረግከውን ና ወደዚህ። ምንም ማቅማማት አያስፈልግም። ና። እሺ፣ እንኳን ወደ ቡድኑ በደህና ተቀላቀልክ ታሲን። አመሰግናለሁ የእኔ ወንድም። እንኳን ደህና መጣሽ ሂክመት። ወይዘሮ ሂክመት እንኳን ደህና መጣሽ። አመሰግናለሁ። የት ጠፍተሽ ነው? ስላንቺ ተጨንቀን ነበር። ወደ አክሱ ሄጄ ነበር። የሆኑ ጓደኞቼን አገኘው። ትንሽ ተዝናናውና መጣሁ። አክሱ? ካይሳር ሄድሽ መስሎኝ ነበር። ካይሳርም ሄጄ ነበር። ይገርምሻል፣ ካይሳርም ሄጄ ነበር። ካይርም አክሱምም ተዝናንቼ ነው የመጣሁት። ተመስገን ነው። ዋው በጣም ጥሩ አድርገሻል። ርቦሽ መሆን አለበት። አሁኑኑ ምግብ አቀርብልሻለሁ። ናፍቀሽኛል ልጅ፣ ታውቂያለሽ። እኔም ናፍቀሽኛል። እውነት የሚመችም ልብስ ልቀይርና ከዛ ወደ ታች እመጣለሁ። አክሱ? የምን አክሱ ነው? ለምንድን ነው ወደዛ አክሱ የሄደችው? አቶ ይሳት፣ ይቅርታ ስላስቸገርኩ፣ ግን አንድ ላሳየ የምፈልገው በጣም አስፈላጊ ነገር አለ። አሁን ግባ። ምን እያደረግክ ነው አንተ? ዝም ብለህ ግባ። የማትረባ ምን እያደረግክ እንደሆነ ይታወቃል። ዝም በል። ቆይ እናንተ ሰዎች ያማችኋል እንዴ? እኔ እኮ ኤሳት ሻንሳላ ነኝ። አርፈህ ተቀመጥ፣ ጸጥ በል እያልኩ ነው። ማን ነው ዝም በል የምትለው? ሁላችሁንም ካፖዶሻ ውስጥ ነው የምቀብራችሁ። አፍህን ዝጋ። እሺ፣
የእኔ ልጅ ሴቪላይ እናትሽ መጥታለች? አዲስ ነገር አለ? ወይዘሮ ሂክመት ተመልሳለች። እዚህ ናት? አዎ፣ ክፍሏ ነው ያለችው። አክሱ ድርሳ ነው የመጣችው። ጓደኞቿን አግኝታ ትንሽ ተዝናንታ ነው የመጣችው። ጥሩ ስሜት ላይ ያለች ትመስላለች። አክሱ? አይ ወደ አክሱ አልሄደችም። ካይሳር ነው የሄደችው። አክሱ ነበርኩኝ። ካይሳርም ሄጃለሁ። ሁሉም ቦታ ደርሼ ነው የመጣሁት። ቆንጆ ነበር የእውነት። ግን አሁን እርቦኛል። ይህ ሾርባ በጣም የሚቆመጥጥ ይመስለኛል። አልበላውም፣ በጣም ይቆመጥጣል። እና ለምንድን ነው አክሱ የሄድሽው? ምን አደረግሽ? እስኪ ንገሪኝ። አክሱ በጣም ቆንጆ ነበር። በጣም ወድጀዋለሁ። ማለቴ እዛ በጸደይ ወቅት በጣም ሞቃታማ እንደሆነ ታውቃለህ። ሱምሩ፣ አንቺ እንደዛ እንደሆነ ታውቂያለሽ? አንድ ብርጭቆ ውሃ ብትጠጣ የኩላሊት ጠጠር፣ የጣፊያ ጠጠር፣ ሁሉንም ነገር ጠራርጎ ነው የሚያወጣልህ። በተለይ ለሚታመም ሰው በጣም ፍቱን መፍትሄ ያለው ቦታ ነው። እና ክስቴ ለምን ወደዛ እንዴድሽ አትነግሪኝ ነው? ኦ እባክህ፣ እዚህ ጋር ታሪክ እያወራሁኝ ነው። ምንድን ነው የተረበሻችሁት? እየተጫዋወትን ነው አደለ? ውድ ሱምሩ፣ አንድ የሆነ ቆንጆ ጨዋታ እስኪ እንጫወት። ኦ ስለፈጠረሽ እዚህ ጋር ያንቺን ታሪክ ለመስማት በጉጉት እየጠበቅን አይደለም? እንደዛ ነው አይደለም? ታሪክ አይደለም፣ ወደ ሞቃታማዋ ከተማ ነው የሄድኩት። ውይ ሂክመት፣ አክሱ ድረስ የሄድሽው ለሙቀት ብቻ ብለሽ ነው? እና ለሌላ ምክንያት መሄድ ነበረብኝ እንዴ? እህቴን ያይት በጣም ሞቃታማ የሆነ የጸደይ ወቅት ነው ያለው። ሄጄ ነበር ግን ምን? እሺ ሙቀቱን ፍለጋ ሄድሽና ከዛ ምን? መኪናዬ ተበላሸ። ፈጣሪ ሆይ! አዎ፣ ትክ 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 ብሎ ቆመ። መኪናው ቀጥ ብሎ ቆመ። ይገርማል። ይህንን አሮጌ መኪና መቀየር አለብኝ። ለማንኛውም መኪና ጠጋኞቹ ጋር ደውዬ እነሱ መጥተው ወደ ጋራዥ ወሰዱት እና ከዛ ምን? ይኸው ነው ታሪኩ? በቃ ይኸው ነው። ግን ምናልባት የሆነ ቀን ሊቀጥልም ይችላል። ማን ያውቃል? ምን ማለትሽ ነው? ምን እያልሽ ነው ያለሽው ሂክመት? ምንም እያልኩ አይደለም። ዛሬ ሁላችሁም ግራ ተጋብታችኋል። ምንድን ነው? በቃ ደርሼ የተመለስኩ ነው ያልኩት። ግን እናንተ ራሳችሁን አክሱ ምን እያላችሁ ነው? ችክ ብላችኋል እኮ አክሱ ላይ። እኛውንን ችክ ያልነው? ኧረ ጉድ! እቺ ያብዳለች እውነት። ምን እየተካሄደ ነው ሂክመት? ቆይ ለምንድን ነው እንደሱ እያየሽኝ ያለሽው? ውበትን ማድነቅ ግዴታ ነው ይላሉ። ሰውዬ ቀስ በል፣ እናንተን እኮ ነው። ቀስ በል ብያለሁ። ቆይ እናንተ የማን ቅጥረኞች ናችሁ? ዝም በል፣ አፍህን ዝጋ፣ አትጩ። ሰውዬ ማን ነው ገመድህን አጥብቆ ያዘው? ንገረኝ፣ ማን ነው አለቃችሁ? ይሄው አለው ጎረምሳው። ምን ነው? እንዴት ነህ? ኑ። አዎ እኔ ነኝ ኢሳት። ለምንድን ነው ይሄን ያህል የተገረምከው? አልገባኝም። ይሄ አይፈጠርም ብለህ አስበህ ነበር? ምን አባ ለማድረግ እየሞከርክ ነው? የዛኔ እንደዛ አድርጎ መሄድ በጣም ቀላል ነገር ነበር አደለ? 50 ሰዎችን መሰብሰብ ምናምን። ኢሳት ይኸውልህ፣ እኔ ነገር አልረሳም ኢሳት። የተደረገብኝ ነገር ደግሞ አልረሳም። እሺ አንድ የሆነ ሆኗል ብዬ ዋጥ አድርጌ የማሳልፍ ከመሰለ በጣም ተሳስታል ወንድሜ። እኔ የማንም ሰው ውለታ እንዲኖርብኝ አልፈልግም፣ በጭራሽ አልፈልግም። በቃ እንደዛ ነኝ። እዴም ማወራደድ ፈልጋለሁ፣ ባለዕዳ መሆን አልፈልግም። እና ዛሬ ከባድ ክፍያ ነው ይዤ የመጣሁት። እሱን ለመሰብሰብ ዝግጁ ነህ? ለምንድን ነው ዙሪያን የምታየው ኢሳት? ስማ፣ ይሄን አላትፍራ። እኔ እንዳንተ አይደለሁም። አንድ ሰው ለመደብደብ 2 ወይም 3 ሰው አልመርኩዝም። እሺ ብቻዬን ነው የምፋልመው። ገባህ አይደለ? ሲጀመር ልክ እንደ ወንድ ሁን። እሺ ያው የተሸነፈ ይሸነፋል። ገባህ አይደለ ኢሳት? እሱ ነው የምጠይቀህ። ቢያንስ ለአንድ እንኳን እስኪ ወንዱን አንድ ለአንድ ይዋጣልን። ተደራቢ አያስፈልግም። ሁለታችን ብቻ እንደባደብ። ምን ነው ፈራ እንዴ ኢሳት? አሪፍ ጥሩ። ሰዎች ይኸውላችሁ ስሙኝ፣ አንዱ ለታ ብቻ አሉልኝ።
ሁለታችን እርስ በርስ ልንደባደብ ነው። ስለዚህ ማንም ጣልቃ እንዳይገባ እየጠየኳችሁ ነው። እሺ፣ ማንም ሰው ጣልቃ መግባት አይችልም። በቃ የምላችሁን ሰምታችኋል አይደል? በጣም አሪፍ። ሰማ አይደል ኢሳት? እሺ፣ አንተ እዚህ ነህ። ስለዚህ ከውጭ የመጣ ቡድን አንተ ነህ ማለት ነው። ስለዚህ የመጀመሪያውን ቡጢ ሰንዝርና አቅምን ነው እስኪ በላ። እኔ ምልክ ከነዛ ካጀቡ ውጭ አንተ ደፋር አይደለም እንዴ ወንድሜ? እውነት ሳሜት ይህንን ለማየት እዚህ ቢኖር ምኞቴ ነበረ። በእርግጥም ያው ቢኖርም ብቃትህ ላይ አይችልም አይደል እንዴ? በጣም አፍሮብህ ነው የሚሄደው። ቆይ አንተ ማን ነኝ ብለህ ነው የምታስበው? ግን ብቻዬን የሆንኩኝ ሰራዊት ነኝ። እሺ በል ከአባት ጋር ጀርባ መደበቅ ሳችል ስቀር በጣም ከባድ ነው አይደለ? ኢሳት እህቴ ለእኔ ቀይ መስመሬ ናት። እሺ ዳግመኛ እሱን መስመር ካለፍክ እንዲሁም የእህቴን ስሟን ራሱ ከጠራ 2 ቦታ ነው የምከፍል። ሰምተኛል አይደል? 2 ቦታ። እና አንድ ነገር ልንገርህ፣ እኔና መሊክ ወዴትም ቦታ እንሄድም። እሺ ማናችሁም እኛም ማስወገድ እንደምትችሉ ካሰባችሁ መሞከር ትችላላችሁ። ሁሌም ግን እዚህ ነው የምንሆነው። ተረዳኝ አይደል? ገብቶሃል አይደል ኢሳት? በላውን ተነሳና ከዚህ ቦታ ጠፋ። ፊትህ ከማበጡ በፊት በረዶ አድርግበት። እሺ የሻን ሰላም ቤት ውስጥ መስራት ትልቅ ክብር ነው አይደል እንዴ? እና ይህንን ክብር እንዴት ነው የምንይዘው? ሁሌም ፈጣን መሆን አለብን። ከመነገራችን በፊት በማንኛውም መንገድ መጠንቀቅ አለብን። ግልጽ ነው አይደል ሰዎች? ምን ማለት ፈልገው እንደሆነ እንረዳለን። በትክክል ለነገሮች ፈጣን መሆን አለብን። ፈጣን። ይህንን 50 ጊዜ ነግሬያችኋል። እዩ፣ አጎታችሁ እዚህ ናቸው። ወዴትም እንዳጠፉ። አሁንም ገና መነጋገር አለብን። ነገሮችን ግልጽ እናደርጋለን። ሰላም ነው ሼሪኬ? ቡንያሚን፣ ሄሎ። የት ነው ያለው? የት ያለው ይመስልሃል እንዴ ጓደኛዬ? እቤት ነኝ። አንተ የት ነህ? ያለሁበትን ቦታ ልክልሃለሁ ና። ምን አጋጠመ ሼሪኬ? ደህና ነህ? ቡንያሚን፣ ዝም በልና የምልህ ቦታ ጋር ብቻ ነው። እሺ ህክመት፣ የአክሱ መድኃኒት የሆነ ውሃ ለአንቺም ጥቅም ሰጠሽ? አላውቅም፣ አልጠጣሁትም። ታዲያ ለዛም አክሱ ድረስ መሄድሽ ምን ፋይዳ ነበረው ህክመት? በጣም ፋይዳ ነበረው ወንድሜ። በጣም ድንቅ የሆኑ ነገሮችን አውቄያለሁ። በጣም ጠቃሚ መረጃ፣ እንደውም ከምፈልገው በላይ እኔ አግኝቻለሁ። ለምሳሌ ምን አይነት? ዛሬ ጠረጴዛ የሆነ የጎደለው ነገር አለ። ምን እንደሆነ አላውቅም፣ ግን ይሄንን ልንገራችሁማ ወንድሜ፣ እነዚህ ወንበሮች አስቀያሚ ናቸው። እውነት በቶሎ እንቀይራቸው ባይ ነኝ። እባክህ ከዚህ በላይ እዚህ ወንበር ላይ ከተቀመጥኩኝ ጀርባዬ ይንቃቃል። ወደ ሳሎን ወደ ሶፋው ጋር እንሂድና እዛ ላይ ዘና ብለን እንቀመጥ። በሉኑ ወደዛ እንሂድ። ኤኒሴ! አቤት። እስቲ ትንሽ ቆንጆ ቡና አፊልን፣ ትንሽዬ ስኳር የሚኖረው። እሺ አፈላለሁ። ባይ ፍጠኝ። እናንተስ ምን ትፈልጋለህ? ውድ ኤኒሴ፣ እባክሽ ሻይ አለ? እኔ ሻይ ብጠጣ ደስ ይለኛል። አሁኑን አፍልቼ ይዤ እመጣለሁ። ለአንቺስ የኔ ውድ? አይ እኔ ምንም አልፈልግም ውዴ። አዎ አኒሴ፣ ለእኔም ለዛሬ ሻይ ይሁንል። እሺ ጥሩ ውዴ። ለአንቺስ ምን ይሁንልሽ የኔ ውድ? አመሰግናለሁ እህቴ። እኔ ክፍል ይሆናለሁ። ወዴት ነው የምትሄጂው የኔ ልጅ? በፈጣሪ የራስ ሰዓት ላይ የቤቱ ህግ አለን። ባልሽ እንደ ጅል ፊት ለፊትሽ ተቀምጦ ዝም ብሎ ያይሻል። አንተ ልጅ እስቲ ወደ ውጭ ይዛሃት እንኳን ውጣና ተዝናኑ። የሆነ ቦታ ሄዳችሁ ጊዜ አሳልፉ። አዲስ ባለ ትዳሮች እኮ ናችሁ። እውነት ምንም አይገቡኝም ወንድሜ። አክስቴ ስለምንድን ነው እያወራሽ ያለሽው? ስለምን መዝናናት እና ጫጉላ ሽርሽር ነው የምትለው? ጂሃን፣ አክስትህ ትክክል ነው ያለችው።
ሁኔታችሁ ሁሉ ልክ በትዳር ላይ ብዙ ዓመት እንደኖረ ሰው እኮ ነው። እንደውም ዛሬ ማታ ሸለቆ ውስጥ የሙዚቃ ድግስ አለ። ሚስትን ይዛት ወደዛ ሄደ። አባዬ እባክን ይበቃል። በቃ ይኸውልህ የምትፈልገውን ነገር አድርገናል። ከዚህ በኋላ ስለዚህ ትዳር ምንም አይነት ነገር መስማት አልፈልግም። በቃ ተውኝ። አንድ የአክስቴ የኔ ሴት መጪ። እሺ መጣሁ። እሺ 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 አባዬ። እዚህ ጋር ብቻዬን መቀመጥ ሰልችቶኛል። ኑ ወደዚህ እዚህ ጋር እንቀመጥ። እቴንያየት ሱምሩ ኑ እዚህ ጋር ነው። አክስቴ እኔ ሴት ጣፋጩን ፍሪጅ ውስጥ ላስገባው ወይስ ውጭ ይደር? ዝም ብዬ ብዙም እርግጠኛ ስላልሆንኩ ነው። ውዴ እኔ አስተካክለዋለሁ። ይኸውልሽ አንቺ በዚህ ነገር ምንም አትጨነቂ። መሊክ ራሴ ምን ላደርገው ነው? ምን ተፈጠረ? የተፈጠረ ነገር አለ? ምንድን ነው የሆንከው? ደህና ነኝ፣ ደህና ነኝ፣ የእውነት ደህና ነኝ። በጣም ነው ናፈቅሽኝ። ይህን ስሜት ምን ላደርገው ነው? ጂሃን፣ ስለፈጠረ አምላክ ቀኑ ሙሉ ስራ ቦታ ላይ አንድ ላይ ነበረን እኮ። እሱ አይቆጠርም ማለቴ፣ በዛ ላይ ስራ ቦታ ላይ ነበር። እጅሽን ለመያዝ ከቻልኩ እንኳን። ኤስማ፣ ጂሃን እየመጣሽ ነው። ኤስማ የት ነሽ? እሺ በኋላ እናወራለን። እሺ ቆይ አንዴ። ቡንያሚን እባክህ ቀስ በል እንዳትወጣብኝ። ና እባክህ ደግፍና አንሳኝ። ምንድን ነው ጓደኛዬ? ምንድን ነው የሆንከው? ምን ሆነሃል? ምንም አልተፈጠረም፣ ብቻ ቶሎ አንሳኝ እባክህ። እሺ 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 እሺ። ደህና አድርገው ነው ያገኘው። እውነት ቅጥቅጥ አድርገዋል። እንዴት ነው ይሄ የተፈጠረው? ኑህ ኑህ የእኛ ሹፌር ኑህ? ወንድሜ ሹፌር ብለህ እንደዚህ ዝቅ አታድርገው። ያ ልጅ አደገኛ ልጅ ነው። አደገኛ ነው ስትል ምን ማለት ነው? ያደረገውን ታውቃለህ? በታጠቁ ሰዎች አሳግቶን ይወሰደኝ። ደግሞ የታጠቁ ሰዎችን ከየት አባቱ ነው ያገኘው? ወይ ምን ማለት ነው? እየተካሄደ ያለ ነገር አለ። እሺ በልና እንሂድ። ና ና፣ በሩን ክፈተው። ና ቀስ በል ና። ይሄ ነገር ምንም ሊገባኝ አልቻለም ጓደኛዬ፣ ወዳጄ፣ እውነት ምንም አልገባኝም። ቆይ ማን ነው ይሄ ልጅ? የታጠቁ ሰዎችን አሰባስቦ ኤሳሻን ሳላልን እንዴት ነው ቆይ እንደዚህ አይነት ነገር ለማድረግ የደፈረው? ቆይ እንዴት? ለምን የምነግርህ ነገር አሰማም? ያ ሰውዬ ሹፌር ብቻ አይደለም፣ እኛ ማናውቀው ሰው ከጀርባው አለ። ማን ነው እሱ ወንድሜ? ማን ነው እሱ ከጀርባው ያለው? ማን ነው? የእኛ ጠላታችን የሆነ ሰው ከጀርባው እየደገፈው ያለ ሰው አለ። እሱንና እህቱን እኛ ቤት እንዲገቡ ያደረጋቸው ሰው ነው። እንደውም ታውቃለህ፣ ልክ ነህ። ይኸውልህ ጀግና ነህ አሉት። በጣም የተከበረ ስርዓት ያለው ሰው አድርገው ያዩታል። ግን እኔ እጠረጥረዋለሁ። ሁለቱም ሰላዮች ናቸው። ሕይወታችን ውስጥ በድንገት ነው የገቡብን እና ደግሞ ወይዘሮ ኒሃየት ለምን እንደዚህ እንደምሳሳላቸው ነው። ለምንድን ነው እንደዚህ የምትታገሳቸው? በደንብ ጠይቃታለሁ። የግድ ለሁሉም ነገር መልስ ማግኘት አለብኝ፣ አለበለዚያ እኔ ምንም ወንድ አይደለሁም። አዎ ጠይቅ ጓዴ፣ እኔም በደንብ ጠይቃለሁ። እዚህ ነገር ውስጥ አብረን ነን። እሺ ቆይ ወዴት ልትሄድ ነው? ወደ ቤት ነዋ። ወደ ቤት? አዎ። ሰውዬ ምን ሆናል? እብድ ነህ እንዴ ወደ ቤት የምትለው? እቤት ላሉት ምን ብዬ ልነግራቸው ነው? ወድቄ ነው ልለው? እና ታዲያ ወዴት እንሂድ? እንደውም እዛ ባለፈው የወሰድከኝ ቤት ውሰደኝ። እሺ እሺ፣ ልክ ነህ። ልመለስ ነው። እሺ እየዞርኩ ነው። ሱምሩ፣ አንድ ነገር ልጠይቅሽ እፈልጋለሁ። ለምሳሌ አክሱ ከሞቃታማ ጸደይ ወቅት ውጪ ሌላ በምን ትታወቃለች? ቆይ እኔ በምን ላውቅ እችላለሁ? ሂክመት፣ ያ አንቺ ከሁላችንም ማለቴ በስነ መልክዓ ምድር ላይ ጥሩ አመለካከት ስላለሽ ያው ታውቂያለሽ። መምህር አይደለሽ እንዴ? ሂክሜት፣ ምን ለማድረግ እየሞከርሽ ነው? ቆይ ዓላማሽ ምንድን ነው? ምን ለማድረግ እየሞከርኩ እንደሆነ እሷ ታውቃለች፣ ወይ ደግሞ ምናልባትም አንቺ ታውቂ ይሆናል።
ይሄ ወይዘሮ ህክመት። ወይ አሁንም በድጋሚ አረፋ የለውም። እንደምን አመሻችሁ። ና ወንድሜ ና። ምን ተፈጠረ? ና ቡናዬን እየጠበቅኩ ነበር። ድንቅ የምናገረው ታሪክ አለኝ። ልዩ ነው። እሺ እንስማ። በጣም የሚገርም ታሪክ ነው። በደንብ አድምጠኝ። እያዳመጥኩ። ያው እንደ ወንድነት ያንተንም ሀሳብ መስማት እፈልጋለሁ። የሆነ ጊዜ ላይ ጎረቤቴ የነበረች አወካት አደለ? ነሲሃኒን የምትባል የሆነች ምራት አለቻት። ምን መሰለ፣ አጎቷን ያገባችው። ታሪኩ አክሱ ውስጥ ነው የተፈጠረው። በጣም ይገርማል። እና ተጋብተው እንዳሉ ከዛ በኋላ 2 ልጆች ወለዱ። ልጆቹ አሁን ላይ 27 እና 30 ዓመት ይሆናቸዋል። እና ከ30 ዓመት በኋላ ምን እንደተፈጠረ ታውቃለህ? በጣም ጉድ የሆነ ነገር ተፈጠረ። ታውቃለህ? በጣም የሚገርም ጉድ፣ በጣም የሚገርም ጉድ ተፈጠረ። ሴትየዋ ከ30 ዓመት በፊት ከሌላው እንደወለደቻቸው 2 መንታ ልጆች እንዳሏት ታወቀ። አዎ መንታ ልጆች አሏት። በጭራሽ አይሆንም፣ በፍጹም አይሆንም። ለምንድን ነው የማይሆነው? ልጆቹን ወልዳ ጥላቸው እኮ ነው ሄደችው። እና ልጆቹስ ምን ሆኑ? አላውቅም። የማደጎ ቤት ውስጥ ይሆናል ያደጉት። እና ባልየው በስተመጨረሻ ይህንን ጉድ አወቀ? አይ ባልየው ምንም አላወቀም። ምስጊን ነገር ነው። ሰውየው ራሱን የመጀመሪያ የዋህ አድርጎ ነው የሚያስበው። የምር ጅል ነው። ህክመት፣ ቆይ እንደዚህ ያለ የሌለ ታሪክ ከየት እያመጣሽ ነው እያወራሽ ያለሽው? ትገርሚያለሽ። ለምን ብዬ ነው የምፈጥረው? ህይወት ውስጥ ብዙ ግራ የሚያጋቡ ነገሮች ይፈጠራሉ። እኔም በጣም ነው የተገረምኩት። እና ባልየው ምን አደረገ? ምንም አላደረገም። ያው ሲያውቅ ይፈታታል ወይም ደግሞ ይሄዳል። በቃ ይፈታትና በቃ መፍታት ብቻ። ሌላ ምን ሊያደርግ ይችላል ታዲያ? ትንሽዬ ገንዘብ ሰጥቶ በቃ ወደ መጣችበት ላካት። የምርሽ ነው? አዎ በደንብ። እና እቺ ሴትዮ ለ30 ዓመታት ሰውየውን ስታታልለው ቆይታ ከዛ በስተመጨረሻ ደግሞ በፍቺ ገንዘብ አገኘች። በጣም የሚገርም ነገር ነው። ይህ የማይሆነው የደረሰበት ነገር ይገባዋል። እኔ የምልህ ግን አንተ ብትሆን ምን ታደርግ ነበር? እኮ እኔ ምን እያልሽ ነው ህክመት? ምን እንደማደርግ ታውቂያለሽ? ቁራጭ ዳቦ ነው ማሳጣት። በፍጹም አልለቃትም። ከዛ ልጆቼን በስርዓት አስቀምጬ እናታቸው ምን እንዳደረገች በዝርዝር ነገራቸዋለሁ። ወይ ከሷ ጋር እንዲሄዱ ወይ ከኔ ጋር እንዲቆዩ አስመርጣቸዋለሁ። ኧረ ስለፈጠረ አምላክ ወንድሜ፣ እስቲ ተው። እንደው አንተ እንደ ወሬ ብቻ ነው የምታውቀው። እንደዛ አታደርግ። አደርጓለሁ እያልኩሽ ነው ህክመት። እውነት አደርጓለሁ። ለእኔ በህይወት ውስጥ በጣም ትልቁ ነገር ምን እንደሆነ ታውቂያለሽ? ምን? እምነት ነው። እምነቴ ከተሰበረ ምንም ነገር አደርጋለሁ። እኔ ግን ሳስበው የምታደርገው አይመስለኝም። እንግዲህ የእኔ ግምት ነው። በደንብ ነው የማደርገው። እሺ አንድ ነገር ልጠይቀው ወንድሜ። እሺ እንበልና ማለቴ ለምሳሌ ሆነ እንበልና ሱምሩም ተመሳሳይ ነገር ብታደርግ፣ ለምሳሌ ሱምሩ ካንተ የደበቀችው 2 ልጆች ቢኖሯት፣ መንታ ልጆች ቢኖሯት፣ ጥላቸው የመጣቻቸው ልጆች ቢኖሯት፣ አንተ ምን ታደርጋለህ? ምን እያልሽ ነው ህክመት? ሱምሩ ሚስቴ ናት። ምን እያልሽ ነው ያለሽው ህክመት? ቆይ ምን ለማድረግ እየሞከርሽ ነው? ማለቴ ምሳሌዎቹን ሁሉ ለምን በእኔ ታደርጊያለሽ? ሆነ እንበልና እኮ ነው ያልኩት። የፈጣሪ ያለ ምን ሆነሻል? ምንም የሚያናድድ ነገር የለውም። ምክንያቱም ህይወት መንገዱ አይታወቅም። ራስሽን እንደዚህ ያለ ሁኔታ ውስጥ አታገኝ። ግን ደግሞ አገኘው እንበል። ትወዳታለህ አይደል? እሺ እንደዛ ከሆነ ሱምሩ እንደዛ ያለ ነገር ካደረገች ምን ታደርጋለህ? እሷን ለመፍታት አቅሙና ድፍረቱ ይኖረዋል? ስሚ ህክመት፣ እውነት ሱምሩ በእኔ ላይ እንደዛ አይነት ነገር ካደረገች ለሰከንድ እንኳን አላስብም። 1 ሰከንድ አላስብም። ወዲያውኑ ነው አውጥቼ የምጥላት። አታደርገው። ግን ሱምሩ እንደዛ ያለ ነገር በጭራሽ አታደርግም። በፍጹም። ሚስቴን በጣም አምናታለሁ። ከራሴ በላይ ሱምሩን አምናታለሁ ነው ምልሽ። እንዴት ድንቅ ፍቅር ነው ያላችሁ! ቀናሁባችሁ በጣም። አይደለም እንዴ ውድ ባለቤቴ? ምን እየተካሄደ ነው? በይ ወደ ስራሽ ተመለሽ ህክመት።
ማን ነው ከጀርባው ያለው? እሱን ነው ማወቅ ያልቻልኩት። ማን ነው? ቆይ እየዋሻ ነው እያልከኝ ነው? ቆይ ፈጥሬ ነው የማወራው? እብድ ነኝ እንዲህ ወንድሜ እንደዛ የምለው? እንደዛ ማለት አይደለም፣ እንደዛ አይደለም። ለማለት የፈለግኩት ነገር ከጀርባው የሚደግፈው ሰው ከዚህ አካባቢ ያለ ሰው ነው አይደለም ነው ያልኩት። ወንድሜ እዚህ አካባቢ ነው። ካፖዶሺያ ውስጥ ልጁን እየደገፈው ያለ በጣም ትልቅ ስልጣን ያለው ሰው አለ። እሺ ጓድ፣ እሺ አሁን ያልከው ነገር በሙሉ ስሜት ይሰጣል። አንተ ካልክ እንደዛ ነው የሚሆነው። ግን ቢሆንም እንኳን አንተ ካልክ ቀስ በል እባክህ። ጄናን እየደወለች ነው። ይኸውልህ ከአፍህ ምንም ነገር እንዳያመልጥህ። ተው እንጂ እንደዚህማ አትሳደብ። ወንድምህ ቡንያሚንን ምንም አታውቀውም ማለት ነው። የምር አስከፋኝ። አቤት ጄናን። ቡንያሚን ሰላም ነው? የት ነው ያለኸው? የት በሆንስ አንቺ ምን አገባሽ? እውነት ስለዚህ አትነግረኝም? ትሰምኛለሽ? እኔ የሥራ ሰው ነኝ። እሺ አንዳንዴ ለሥራ የሆኑ ቦታዎች ይወጣል። ሥራ እየሠራሁኝ ሳላስበው ይነጋብኛል። አዎ እስከሚነጋ ድረስ ትሰራለህ ቡንያሚን። ልክ የራስህ ፋብሪካ ውስጥ ያለክ ይመስል ቀንም ማታም ነው የምትሰራው አይደለ? ዝም በይ በቃሽ፣ በቃ ዝም በይ። ስልኩን ዝጊው በይ። አሁን ጊዜ የለኝም፣ ዝጊው። ቡንያሚን ቆይ አልገባኝም። ቆይ ከሆነ ሰው ጋር ነህ እንዴ? እንደዚህ እያዋራኸኝ ያለኸው ቆፍጠና ለመምሰል ነው? ቡንያሚን እውነት ቦጫጭቃለሁ። ዘልዝጌ ነው ማስቀምጥ። በ30 ደቂቃ ውስጥ ቤት ካልመጣ እመነኝ ሟች ነህ። ትሰማኛለህ አይደል? በ30 ደቂቃ ውስጥ ወደ ቤት ተመልሰና ቡንያሚን። ኦ አምላኬ፣ ልክ በጣም ስራ በዝቶበት እንደተወጠረ አይነት ሰው አደረገው እኮ። እህቴ ድንገት ህይወት ውስጥ ሌላ ተጨማሪ ሴት ካለች ማድረግ አይደለም እንደዚህ አይነት ሀሳብ ካለው እንኳን ማንም ሰው ከኔ እጅ ፈልቅቆ ሊያወጣው በፍጹም አይችልም። እገለዋለሁ፣ አልለቀውም። ቡንያሚን እንደዛ ያለ ነገር ለማድረግ አይደፍርም። የኔ ውድ አታስቢ። በማይሆን ነገር ራስሽን አታስጨንቂ። መቼም አያደርገውም። የእውነት ስኳር እየወረደ ነው። ጃን መሌክ ነይ። አመሰግናለሁ። ቡና ነው ያመጣሽልኝ? ለምን ተቸገርሽ? ቫኒላ አለው፣ ትወደዋለህ። ታስታውሻለሽ። በረደሽ እንዴ? እንኬ እንዴ? በእርግጥ አይ አልበረደኝም። ምን አልበረደሽም አይደል? አዎ ቡናው ትኩስ ስለሆነ እያሞቀኝ ነው። እንካ ጠጣ። ቢሆንም ይሄን ልደርብልሽ። ግን የበረዶ ሰው አንተ ነህ የምትመስለው። ከአንቺ ጋር ስሆን ይሞቀኛል። የእኔ መሌክ፣ ዛሬ በጣም ደስተኛ እንደሆንኩ ታውቂያለሽ። ማለቴ ከአጠገቤ መሆንሽን ማወቄ፣ በማንኛውም ደቂቃ ላይሽ እንደምችል ማወቄ ልቤን በደስታ ሲያስፈነጥዘ ነው። ልክ ሁሉም እንደሚሳካ ነው የተሰማኝ። በዛ ላይ ደግሞ በፍጹም አልናደድም። ምንም ነገር ያበሳጭኝ። ግን አባትህ በሁኔታው ደስተኛ አልነበረም። ቢሆንስ ምን ግድ የለኝም። ለአባቴ ብዬ ከምልሽ በላይ በጣም ትልቅ መስዋዕትነት ከፍያለሁ። የእሱ ምኞት ስለሆነ ብቻ ሴቪሌን አግብቻለሁ። ከዚህ በላይ እኔ ምንም አይነት ነገር የመጠየቅ መብት የለውም። ግን አባትህ በትዳር እንድጸና ቢጠይቅስ? ይሞክር። ማንም ሰው ውሳኔ ሊያስቀይረኝ አይችልም። መሌክ፣ የሆነ ነገር ልንገርሽ። ስለ እኛ ማውራት እንችላለን። በዛ ላይ ብቻችን ጊዜ በብዛት አናገኝም። ስለዚህ ስለ ራሳችን እናውራ። ልክ ብለሃል። አዎ ይሄ የማይረባ ስምሩ፣ ይሄንን ነገር ከዚህ በላይ እናርዝመው። ነገ ወደ መሬት ባለቤትነት ምዝገባ ቢሮ እንሄዳለን። የዚህ ቤት ግማሽ ባለቤትነት ያንቺ ነው። ከዚህ በኋላ ግን ያንቺ አይደለም፣ ለእኔ ታስተላልፊዋለሽ። ለምን? ለምን ማለት ምንድን ነው? ምን ስትይ ምንድን ነው? በአባቴ ቤት መብት አለኝ። ስለዚህ መብቴን ወስዳለሁ። ለነገ እንድትዘጋጂ፣ ጠዋት እንሄዳለን።
ምን ተፈጠረ? ምን አለችሽ? ምንድን ነው የምትፈልገው? ለሳሜት ሁሉንም ነገር እነግረዋለሁ። ለሳሜት ሁሉንም ነገር እነግረዋለሁ። ይህንን ስቃይና ሰቀቅን ከዚህ በላይ መቻል አልችልም። እማዬ ልቀቂኝ። በቃ አይሆንም ብያለሁ። እማዬ ልቀቂኝ አልኩሽ እኮ። አይሆንም አልኩሽ። አታደርገውም ስምሩ። እማዬ የዚህም ቤት ባለቤትነት ድርሻ ትፈልጋለች። በቃ የኔን ድርሻ ትፈልጓለች። ስጫትና ተገላገያት። ይሄ ብቻ ነው ያለሽ ንብረት? ሁሉም ቦታ ድርሻ አለሽ። በቃ ስጫት። እማዬ ይሄ የእሷ ማስፈራራት ነው። ለሳሜት ራሴው ብነግረው ይረዳኛል፣ ይሻለኛል። በቃ እንደዛ ነው ማድረገው። ሱምሩ ተመለሽና ተቀመጪ። ሰውየው ምንድን ነበር ያለሽ? ንገሪኝ ሱምሩ፣ ምንድን ነው ያለሽ? ይኸውልሽ እሱ በዚህ ልክ አንቺን ከተጠራጠረ አውጥቶ እንደሚጥልሽ አልነገረሽም? ቆይ ትሰሚኛለሽ? ሰባራዱን ቡሎ ሳይሰጥሽ ነው የሚያባርርሽ። ልጆችሽንም ይነጥቀሻል። እሱ እንዲሆን ነው የምትፈልጊው? እንደዛ እንዲያደርግ ነው የምትፈልጊው? አይ እንደዛ አያደርግም። እሱ እኮ ይወደኛል እማዬ። እንዴ በፈጠረሽ አምላክ ዝም በይ እስቲ። ምናልባት ከ20-25 ዓመት በፊት ቢሆን ኖሮ ምናልባት የዛኔ ቢሆን ይቅርታ ያደርግልሽ ነበር። አሁን ግን በፍጹም አያደርገው። እማዬ ግን እኮ ሴትዮዋ አጥምዳ ይዛኛለች። ሂክመት በዚህ ቤት ብቻ አታቆምም፣ ሁሉንም ነገር ነው የምትወስደው። በቃ እኔ ባብቅቶልኛል። በቃ ጉዶኛለሁ። ሱምሩ አይኔን እይኝ ልጄ፣ አላበቃልሽም። ምንም ጉድ አልሆንሽም። ቀና ብለሽ ቁሚ። በራስሽ እምነት ይኑር። ማድረግ የሚጠበቅብሽ አሁን ማድረግ ያለብሽ ነገር ሂክመትን ማዘናጋት ብቻ ነው። ከዛ በኋላ ነገሮችን እኛ እንቆጣጠራቸዋለን። እንደሱ አትይኝ። ሁሉንም ነገር እናስተካክለዋለን። ምን ይሻላል አባቴ? እየደወለ ስላልተመቸኝ ነው በለው። ቆይ እንደሱ ማለት መፍትሄ ይሆናል? ሄሎ አባዬ። ኢሳት አሁን የት ነው ያለው? እባክህ። አላይና ነኝ። አላይና ነው ያለሁት? አላይና ደግሞ ምን ትሰራለህ? አላይና ውስጥ ያለው ሆቴላችንን አንዳንድ ነገሮች ለማየት ሄጄ ነው አባዬ። ኧረ እውነት? የሆቴሉ ደረጃ ሁኔታ በሚያሳዝን ሁኔታ በ3.2 ወርዷል። በትክክል ሰዎች የምራቸውን እያጣሉን ነው። ከንጽህና አንስቶ እስከ አገልግሎት አሰጣጡ አስተካክዬ እመለሳለሁኝ። እሺ ልጄ፣ እሺ ስራ ላይ ብቻ አተኩር። በጣም ኮርቼብሃለሁ ኢሳት፣ የምሬን ነው የምልህ። በል ራስህን ጠብቅ ልጄ፣ ራስህን ጠብቅ። ሂክመት ገላሽን ታጥበሽ ገና መውጣትሽ ነው። በይ በቶሎ ለባብሽና ውጪ። ፍጠኝ። ለለባብስ? አሁን እንዳልኩሽ የመሬት አስተዳደር ምዝገባ ቢሮ እንሄዳለን። ወረቀቶቹን በሙሉ አዘጋጅቻለሁ። የሚቀረው መፈራረም ብቻ ነው። በይታች ጠብቅሻለሁ። እና መታወቂያሽን ያዢ፣ ጸጉርሽንም አደራርቂ። በኋላ ደግሞ ብርድ መቶሽ እንዳትታመሚ። ብትታመሚ ደግሞ እኔ ነኝ የማዝነው። አሁንስ በቃ ምንድን ነው እንደዚህ መጨማለቅ? ማን ነው እንደዚህ ቅበጥ ያለ? ቆይ እኔ ሰራተኛ ነኝ እንዴ? ይህንን አምጣ፣ ያንን ውሰድ። በነፃነት የመንቀሳቀስ መብት አለኝ። ትልቅ ሰው ነኝ። አሁንስ በቃ ጄናን፣ ምንድን ነው እሱ? ምንድን ነው? ጋንም ተከፍታለች። ቡንያሚን፣ የምርህን ነው አሁን እኔን የምትጠይቀኝ? ምሽቱን ሙሉ የታባ ነበርክ? ጄና፣ ስለፈጠረሽ አምላክ እስኪ ተረጋጊ። ምሽቱን ሙሉ የት እንዳደርክ እንኳን ሳላቅ አሁን እንድረጋጋ እየጠየከኝ ነው? ምን እያደረግክ ነው ያለኸው? ምን አይነት ችግር ውስጥ ገብተህ ነው? ጄና፣ እኔ ምን ችግር ነው የምትይው? ምንም እያደረግኩ አይደለም። ስማኝ ቡንያሚን፣ ይኸውልህ ከሌላ ሴት ጋር ከሆንክ እየማገጥክብኝ ከሆነ እምልልሃለሁ፣ መወለድህን እስክትረሳ ድረስ ቦጫጭቄ ነው የምገልህ። እሺ ጄናን፣ የምን ሴት ነው? ምንድን ነው የምትይው? የሌለ ነገር አታውሪ። አሁን ለመውራት አልቻልኩም ጄናን። እቤት ስመጣ ሁሉንም ነገር እነግርሻለሁ። ትነግረኛለህ? አዎ፣ ቤት ስመጣ እነግርሻለሁ። እሺ፣ ቤት እንገናኝ።
መቼ ነው ታዲያ ቤት የምትመጣው? ነገ ጠዋት ነው የምትመጣው? ጄናን መንገድ ላይ ነኝ። እሺ በግማሽ ሰዓት ውስጥ እደርሳለሁኝ። ታግሽኝ፣ ከዛ ሁሉንም ነገር እነግርሻለሁ። ምን ሆነሻል? በግማሽ ሰዓት ውስጥ ቡንያሚን፣ ግማሽ ሰዓት አለክ። በግማሽ ሰዓት ውስጥ እዚህ እንድትመጣ ፈልጋለሁ። ሁሉንም ነገር ትተህ እንድትመጣ እሺ? ምንድን ነው እሱ ሾካካው? ሰላም ነው ጓድ? እኔ ደህና እስከመሆን ድረስ ወዴትም መሄድ እንደማትችል አልነገርኩም ነበር? ሸርኬ፣ ቤት ውስጥ የኔን ትእዛዝ የሚጠብቁ ሰዎች እንዳሉ ታውቃለህ። እነዛ ሰራተኞች በእኔ ላይ ተመርኩዘው ነው የሚሰሩት እና ትልቅ ኃላፊነት ነው ያለብኝ። ስለዚህ የምን ኃላፊነት ነው እባክህ? ያው የሥራ ግዴታ ነው ማለቴ። ቡንያሚን፣ አሁን ከኔ ጋር ልትጋጭ ትንሽ ነው የቀረ። እሺ ቆይ ምንድን ነው እያልክ ያለኸው? በዚህ ሁኔታ ትተኸኝ ልትሄድ ነው? ቆይ ምንድን ነው እያሰብክ ያለው ነገር ንገረኝ። ወዴት ትሄዳለሁ ሼርኬ? አንተን ትቼ ወዴት ትሄዳለሁኝ እንዴ? ወደ ትልቁ ቤት ደርሼ እመለሳለሁ። ፍሪጁ ባዶ ነው ብለዋል። ሲጀመር እኛ ትናንት በችኮላ ነው የመጣ ነው። እንደውም በዛውም ወደዚህ የማመጣው ነገር አይሆንም። ለምን አባዬን አጠራውም? እሱ ይንከባከበኛል። ሰውዬ ምን ሆናል? አብድሃል እንዴ? ማንም እንደዚህ ሆኜ እኔ ማየት የለበትም ብዬ አልነገርኩም? ምንድን ነው? ልክ ነህ። ወዴትም አትሄድም። እንኳን ደህና መጣሽ እመቤት። አመሰግናለሁ። እባክሽን ተቀመጪ። እንኳን ደህና መጣሽ። ተቀመጪ።